ሰላም ውድ ቤተሰቦቼ እንዴት ናችሁ? አለሁላችሁ። እኔ የካስከው አንተ የበደልኩኝ የሞትከው አንተ የዳንኩት እኔ። ዛሬም በሌላ ቪዲዮ ተመልሰን መጥተናል። ከዚህ በፊት የቀረጽኩት አንድ ቪዲዮ ነበር እና እስካሁን ፖስት አላረኩላችሁም። ወይ ከዚህ በፊት ወይ ከዚህ በኋላ ፖስት አደርገዋለሁ። ለማንኛውም ዛሬ ስቅለት ነው። ቸርች እንሄዳለን። ተዘጋጅተን ጨርሰናል። ወዲህ ልንወጣ ነው። ያኛውን ቪዲዮ ቀድሜ ከፖስትኩት እዛኛው ቪዲዮ ላይ የምታገኙት ኢንፎርሜሽን አለ። ይሄኛውን ቪዲዮ መጀመሪያ የምፖስተው ከሆነ ደግሞ ምነግራችሁ ነገር አለ መጨረሻ ላይ ማለት ነው። ለማንኛውም አብራችሁኝ ቆዩ። ቤተክርስቲያን እንሄዳለን። ከዛ እዛ የሚሆነውን ስርዓት ደግሞ እንከታተላለን። ረጅም ቪዲዮ አይደለም። ለማንኛውም እስከ መጨረሻው አብራችሁኝ ቆዩ። ሜክ ሹር ቱ ሰብስክራይብ፣ ላይክ እና ሼር ማድረግ እወዳችኋለሁ። ጌታዬ የሆነ ደም ግባት አልባ ጀርባው በጅራፍ ስለኔ ደረሰ። ወደ ግቢ ወዳለው ቦታ ገባ። የእሳትን ፍም አግኝቶ ሊሞቅ ተቀመጠ። ከዚያ ሁሉ አይሁድም ይሄ ከናዝሬቱ ሰው ያለውና ወዮልኝ፣ ከከበረች ሹመትም ተሰናክያለሁና ወዮልኛል። በዚያን ጊዜ ጌታ ኢየሱስ ክርስቶስን ልዩ ልዩ በሆነ ስቃይ ያሰቃዩት ነበር። ከሌሊቱ ምሽት ጀምሮ እስከ ቀኑ 3 ሰዓት ድረስ ያሰቃዩት ነበርና። ከዚህ በኋላ ነገሥታት የሚለብሱትን ነጭ ሐር ልብስ አምጥተው ጌታችንን አለበሱት። ዳግመኛም የአሮንን ልብስ በላዩ አለበሱት። በራሱም ላይ የእሾህ አክሊል ደፉበት። የምስክሩም ታቦት ወዳለችበት ቦታ ሄደው ታቦቷን ከሚሸከሙበት አንዱን እንጨት ወሰዱ። የቀሬን ሰው የሚሆን ስምዖን የተባለውን አስገድደው መስቀሉን አሸከሙት። ከከተማ ውጭ ወዳለችው ጎልጎታ ወደ ተባለች የአትክልት ቦታ ወሰዱት። ግፎሙ እግዚኦ ለይገፍዑኒ ጽዮሞ እግዚኦ ለይሳብዑኒ ግፎሙ እግዚኦ ንሳ ወልታ ወኩናተ ወተንሥ ውስተ ረድኤት የምላ ሰይፈ ገወግቶሙ ለእለ ሮዱኒ በላ ለነፍስየ አነ ውእቱ እግዚኦ እልገፉኒ ጽዮሙ እግዚኦ ለለይጸጉኒ ወላዕሌየ ሰማዕተ ዓመፃ ወዘኢየአምር ነበብ ወላዕሌየ ፈደዩኒ እኪተ እየንተ ሰናይት ወአህጥዋ ወሉደ ለነፍስየ Goodbye.
15 ቁጥር 6-15 በዓለም ከእስረኞች የመጡትን አንዱን ይፈታላቸው ነበር። ከነፍስ ገዳዮችም ከክፉ አድራጊዎችም ጋር የታሰረ ስሙ በርባን የሚባል አንድ ሰው ነበር። ሕዝቡም እንደ ልማዱ ያደርግላቸው ዘንድ መጥተው እየጮሁ ለመኑ። ጲላጦስም መልሶ የአይሁድን ንጉሥ ላድንላችሁ ትወዳላችሁ አላቸው። የካህናት አለቆች ቀንተው አሳልፈው እንደሰጡት ያውቅ ነበርና፣ የካህናት አለቆች ግን በርባንን እንዲያድንላቸው ይለምኑት ዘንድ ሕዝቡን አነሳሱባቸው። ጲላጦስም እንደገና መልሶ እንግዲህ የአይሁድ ንጉሥ የተባለውን ምን ላድርግ ትወዳላችሁ አላቸው። ሁሉም እንደገና ስቀለው እያሉ ጮኹ። ጲላጦስም ምን ክፉ ሥራ ሠራ አላቸው። እነሱ ግን ስቀለው እያሉ አብዝተው ጮኹ። ጲላጦስም የሕዝቡ ፍቃድ ያደርግ ዘንድ አስቦ በርባንን ፈታላቸው። ጌታ ኢየሱስን ግን ገርፎ ሊሰቅሉት ሰጣቸው። ከዚህ በኋላ ጊዜ ሰለስቱ ሰዓት አየወሎሙ በርባንያ ወበሃቦሙ
ወመንጦላዕተ ቤተ መቅደስ ተሰጠወ ኮነ ክልኤተ ክፍለ ጸራይ ከወትቤ ተዘከረኒ እግዚኦ በውስተ መንግሥትከ ይቤ እግዚአብሔር አሜን እብለከ ኦ ፈያታዊ አንተ ደለወከ ከመ ዮም ትሄሉ ምስሌየ ውስተ ገነት ወትወርስ መንግሥትየ ረክደ ወፈያታዊ ጸራን ዘይብል ተዘከረኒ እግዚኦ በውስተ መንግሥትከ ከቁጥር 46 እስከ 50 በዘጠኝ ሰዓትም ጌታ ኢየሱስ ኤሎሄ ኤሎሄ ለማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ይኸውም አምላኬ አምላኬ ለምን ተወኝ ማለት ነው። ከዚያ ቆመው የነበሩትን በሰሙ ጊዜ ይህስ ኤልያስን ይጠራል አሉ። ያን ጊዜም ከእነርሱ አንዱ ሮጠና ጁህ ወስዶ መጣጣውን መልቶ በዝንጋት ሱፋፉ ላይ ጨመቀው። ኤልያስ መጥቶ ያድነው እንደሆነ ተዉት እንይ አሉም አሉ። ዳግመኛም ጌታ ኢየሱስ በታላቅ ድምፅ ጮኾ ነፍሱን ከሥጋው ለየ። ጊዜ ተሳቱ ሰዓት ጸሎቱ ተኮኖ አጀገ ወሲመቶይ ይልሳባይ ወበሲቱ የተኮን መበለተ ወይዝድድዎም አብያትሆሙ ወሀብልዮ ነኪር ኩሎ ተግባቦ እየማርጎም ለጓለመታው ፓቴ ተውለድ ተደምሰስሞ
ወለይሁዳ ወልዱ ወልደ ወልዱ ይደምሰስ ወትዘከር ኃጢአታሁ በቅድመ እግዚአብሔር ይሁዳ ወልዱ ወልደ ወልዱ ይደምሰስ ወይደምሰስ የጋለሙ ይሁዳ ወልዱ ወልደ ወልዱ ይደምሰስ ወያሉ ቅድመ እግዚአብሔር በኩሉ ጊዜ ይሁዳ ወልዱ ወልደ ወልዱ ይደምሰስ ወይጥፋ እምድ ዝክሩ ይሁዳ ወልዱ ወልደ ወልዱ ይደምሰስ እስመ የተዘከረ ይግበር ምጽዋተ ይሁዳ ወልዱ ወልደ ወልዱ ይደምሰስ ሰደደ በእሴነ ላይ ወምስኪና ይሁዳ ወልዱ ወልደ ወልዱ ይደምሰስ ሁለ ኩለ ቀቲል ይሁዳ ወልዱ ወልደ ወልዱ አብደራ ይደምሰስ ለመርገም ወተንሥኦ ይሁዳ ወልዱ ወልደ ወልዱ ይደምሰስ አብያ ለበረከት ወትራቅ እምኔሁ ወልዱ ወልደ ወልዱ ወለብሳ ለመርገም ከመ ልብስ ይሁዳ ወልዱ ወልደ ወልዱ ወዋ ከመ ውስተ አማውቱ ይሁዳ ወልዱ ወልደ ወልዱ ወከመ ዕቅ ውስተ አይጸምቲሁ ላተኩኖ ከመ ልብስ ዘይታጸብ ወከመ ቅንዓት ዘይቀንስ ዘልፈ ይሁዳ ወልዱ ወልደ ወልዱ ይደምሰስ ለይሁዳ ወልዱ ወልደ ወልዱ ይደምሰስ ወለለ ይነብብ ኩላ ኢልየ አንተ እግዚኦ ግበር ሳልከ ለዓልየ በእንተ ምሕረትከ በእንተ ስምከ ለይሁዳ ወልዱ ወልደ ወልዱ እስመ ይደምሰስ ሰናይ ምሕረትከ ለይሁዳ ወልዱ ወልደ አድኅነኒ ወልዱ እስመ ይደምሰስ ንሕነ ምስኪን አነ ለይሁዳ ወልዱ ልቤ ያኒደን ገጸኒ በውስጥየ ወሃለቁ ከመ ጽራሎ ዘሃለፈ ወተነገብኩ ከመ አንበጣ ወደክመኒ ብለክየ በጾም ወስሕከ ሥጋየ በኃጢአ ቅብ ለይሁዳ ወልዱ ወልደ ወልዱ ወአንሰ ተዘልቁ ባሕዮሙ ለይሁዳ ወልዱ ወልደ ወልዱ ሶበ ይሬዩኒ ኢያቡሱ ርእሶሙ ርዳኒ ዝዋ አምላኪየ ወአድኅነኒ በእንተ ምሕረትከ ወያእምሩ ከመ ደከ ይእቲ ዛቲ አንተ እግዚኦ ገበርከ እሙንቱሰ ይረግሙ ወአንተ ባርክ ይታፈሩ እለ ይትነሥኡ ላዕሌየ ወገብርከሰ ይትፈሳህ ወይልበሱ ኀፍረተ ወአሰረ እለ ያተዋድዩኒ ወይትዓጸፍዋ ከመ አጽብዕ ኃጢአቶሙ እገኒ በአፌ ለእግዚአብሔር ፈድፋደ ወእሴብሖ በማእከለ ብዙኅ እስመ ቆመ በማያነ ድራይ ከመ ያድኅና ለንስየ እምእለ ሮድዋ ለይሁዳ ወልዱ ወልደ ወልዱ ይደምሰስ ብፁዕ ቢሲ ዘይሆረ በምክረ ረሲዓን ወዘይቆመ ውስተ ፍኖተ ኃጥኣን ወዘይነበረ ውስተ መንበረ መስተሳልቃን ዘዳይሙ ሕገ እግዚአብሔር ስምረቱ ወዘህጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት ኀበ ማሰማይ እንተ ትዑብ ፍሬሃ በበጊዜሃ ወቈጽላ ይትነገፈ ኩሎ ዘገብረ ይፌጽም አኮ ከመዝ ኃጥኣን እስ አኮ ከመዝ ዳይሙ ከመሬት ዘይገፎ ነፋስ እምገጸ ምድር ወበእንተዝ ይትነሥኡ ረሲዓን እምደይን ወኢ ኃጥኣን ውስተ ምክረ ጻድቃን እስመ ያምር እግዚአብሔር ፍኖቶሙ ለጻድቃን ወፍኖቶሙ እሰ ለኃጥኣን ትጠፍእ ጌታዬ ሆነ ደም ግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እሱ ተገርፎ ክብር አለበሰ። እንግዲህ እንዳያችሁት ነበረ ስቅለት በአሜሪካ ይሄንን ይመስላል። በፊኒክስ አሪዞና ማለት ነው። ደስ ይል ነበረ። የሚቀጥለው አመት በሰላም ያደርሰን። በጣም ደክሞኛል። በጣም ነበር ደስ የሚለው ግን በጣም ያደከም ነበረ። ግን እግዚአብሔር ይመስገን ደግሞ በዛው ልክም በጣም ደስ የሚል ነበረ። ለማንኛውም የዛሬው ቪዲዮአችን ይሄንን ይመስል ነበረ። በቀጣይ ቪዲዮ አገኛችኋለሁ።
እንዳልኳችሁ ነው። ይህንን ቪዲዮ ቀድሜ ፖስተትኩት ካልሆነ ግን ያኛውን ከሆነ ቀድሜ የምፖስተው እዛኛው ላይ የምታገኙት ኢንፎርሜሽን አለ። ካልሆነ ግን ይህንን አካውንት 1000 ሰብስክራይበር ካስገባን ከ1000 ሰብስክራይበሮቼ ውስጥ መርጬ ለሁለት ሰው የ10 ሺህ ብር ሽልማት እሸልማለሁ ማለት ነው። ጊቫዌይ ይኖረናል። ለማንኛውም ሜክ ሹር እናንተም ሰብስክራይብ ማድረጋችሁን ለጓደኞቻችሁ ሰብስክራይብ እንዲያደርጉ መላካችሁን ይህንን ቪዲዮ ከመጀመሩ ወይም ደግሞ አሁን ይህንን እየተናገርኩኝ ደርሳችሁ እስኪ ተመለሱ። ከዚህ በኋላ የምናገረውን ነገር ሳትሰሙ በፊት ላይክ አድርጋችሁ ተመለሱ። ለማንኛውም እወዳችኋለሁ። በጣም ስለደከመኝ ነው። በጣም ነው የምወዳችሁ። መልካም በዓል ይሁንላችሁ። የትንሳኤን ደግሞ አዳርና በዓልን ከፖስተትኩኝ ቪዲዮ ከሰራው ካልሰራሁኝ ግን እወዳችኋለሁ። መልካም የትንሳኤ ባህል ይሁንላችሁ። ለመላው ኦርቶዶክስ እምነት ተከታዮች በሙሉ መልካም በዓል እመኝላችኋለሁ። እወዳችኋለሁ። የሚቀጥለው አመት በሰላም አድርሶን የሚቀጥለው አመት ስቅለትን ደግሞ ከዚህ ባማረና በደመቀ ሁኔታ እንድናከብር ይርዳን። እወዳችኋለሁ። ደህና ሁኑልኝ።